ሰላም ሰላም የቢኒፉቲ ቤተሰቦች ሰላማችሁ ይብዛ። ዛሬ ደግሞ የመጣው ችግር ካዮሴራ 2100 ዲኤን ነው። ዌስት ታንክ ቦክስ ፉል ነው የሚለው። እንደዚህ አይነት ፕሮብሌም ሲመጣ ምንድነው ፕላስቲክ አለች ካዮሴራ ላይ ብዙ ጊዜ ከጀርባን ያለችው ማለት ነው። እሷን አውጥተን ሰርቪስ ማድረግ አለብን ማለት ነው። ስለዚህ ስናወጣ ጠንቀቅ ብለን መውጣት አለብን ማለት ነው። ኦኬ እናወጣዋለን። ካወጣነው በኋላ እዚህ ላይ ያሉ ቆሻሻ አለ። ቆሻሻውን ደፍተን ሰርቪስ እናደርጋለን ማለት ነው። ስለዚህ በቀላሉ ሰርቪስ ማድረግ ይቻላል ማለት ነው። ስለዚህ ሙሉ ለሙሉ ማስወገድ አለብን ማለት ነው። የቶነሩ ቆሻሻ ቦክሱ ላይ ሲመጣ አንዳንዴ ፉል ይለና በቀላሉ ስክሪናችን ላይ ብዙ ጊዜ እንደዚህ አይነት ፖፕ አፕ ሜሴጅ ይመጣል ማለት ነው። ስለዚህ ከደፋኑ በኋላ አሁን ወደ ነበረበት ቦታ እናስገባለን ማለት ነው። ኦኬ እንደምታዩት አክቲቭ ሆኗል ማለት ነው። ስለዚህ ፊክስ ሆኗል ማለት ነው። ስለዚህ አንዴ ቴስት ፕሪንት እናወጣለን ማለት ነው። ኦኬ ቴስት ፕሪንት እናወጣለን ማለት ነው። ትንሽ እንጠብቃለን። ስለዚህ እንደዚህ አይነት ቪዲዮ ከተመቻችሁ ፎሎ፣ ሰብስክራይብ፣ ላይክ፣ ኮሜንት አድርጉን። እንደምታዩት ፊክስ ሆኗል ማለት ነው። ስለዚህ በቀላሉ ሰርቪስ ማድረግ ትችላላችሁ ማለት ነው። እናመሰግናለን። ቴንኪው